አመሰግናለሁ የተከበሩ አፈ ጉባኤ። እኔም በቦርዱ በፕሬስ ድርጅት አመራር መቀየር ላይ ተቃውሞ የለኝም። በጣም ወቅታዊ ነው የምልም ሀሳብ ነው ማንሳት የምፈልገው በቅርቡም ከተከሰተም ጉዳይ ጋር አያይዤ ማለት ነው። ይሄም ብዬ ግን በሁለት ግለሰቦች ላይ አንደኛው ላይ ግልጽነት እንፈልጋለሁ፣ አንደኛውን ካቴጎሪካሊ ይቃወማለሁ። ግልጽነት እንድመጣ ማለት ተጨማሪ ሀሳብ ብሰጠን ብዬ የምጠይቀው ኦባንግ በሲቪውም ላይ የተገለጸውን ነገር ላይ ምንም እንትን የለኝም። ቅድም የተባለው አስተያየት ይሰራል። የት ነው የምለው ብቻ ጠቅስና በምን ደረጃ ከዚህ ጋር ያለው አግባብነት ያለው የትምህርት ዝግጅቱ ምንድን ነው የምለውም ባይገልጽም አላስፈላጊ ኳሊፊኬሽን ተሰጥቷል። እዛ ጋር ከየትኛውም የፖለቲካ ድርጅት ነጻ ሌሎች በዛ መስፈርት እየተለኩ ነው ወይስ ቀርቡልን ነበሩ? እዚህ ጋር ኳሊፋይ ማድረግ ያስፈልጋል ወይ? ይሄስ ከተባለ ያስማመናል ወይ? ስለዚህ ትንሽ አላስፈላጊ አገላለጾችን ማረም ያስፈልጋል። እኔ በግለሰቡ ምናልባት የኢትዮጵያ ዜጋ ከሆኑ በግለሰቡ አባል መሆን ላይ ተቃውሞ የለኝም፣ ግን አላስፈላጊ እጀባዎችን እናስተካክል ነው። ዲያቆን ዳንኤል ክብረትን በሊስቱ ውስጥ በተላክልን ሰነድ ላይ አላገኘውም። አሁን እዚህ ስነበብ ነው የሰማሁት። ግለሰቡ አንድ የሃይማኖት እኩልነትን የማያምኑ አንዱም ሃይማኖት ሌላው ላይ የሚቀሰቅሱ እንደዚሁም በዜጎች መካከል ክፍፍል እንዲፈጠር የሚሰሩ ግለሰብ ናቸው። እኛ በተደጋጋሚ በቪዲዮ በተደገፈ በርካታ ነገር ማለት ይቻላል። እኚህን ግለሰብ እንደዚህ አይነት በጣም ወሳኝ የሆነ ቦታ ላይ የቦርድ አባል ሆኖ መታጫታቸው ራሱ የሚያሳስብ ሆኖ ምንስ ልክ እንዲሆን እየተፈለገ ነው የሚለውን ነገር በተደጋጋሚ ከህዝብ በሚቀርቡ ጥያቄዎች ወደ ጎን እየተተወ በዚህ ደረጃ ይመስለኛል። ምናልባት ምን ታመጣላችሁ ከሆነ እኛ እያልን ያለ ነው ልክ አይደለም። ይሄ ግለሰብ ፓብሊክስ ይሄ አብዛኛውን ህዝብ በማዕከልነት በሚያገለግል ቦታ ላይ ማገልገል አይችሉም። በሚመጥናቸው ቦታ ላይ ማገልገል መብታቸው ነው። ዘለ ጥያቄልኝ ግን ይሄ ፕሬስ ድርጅት መላውን የኢትዮጵያ ህዝብ የሚያገለግል ከሆነ ዳንኤል ክብረት ለዚህ ቦታ አይገባም። አመሰግናለሁ።